እዚህ ጋር የምታዩት ልጅ ተደፍራ 30 ጊዜ ተወግታ ትገኛለች። እሷ ብቻ ሳትሆን አባቷ 30 እናቷ 50 ጊዜ ተወግተው ሞተዋል። የሚኖሩት ካፑንዳ አውስትራሊያ ውስጥ ነው። ታዲያ ኖቬምበር 8 2010 ቅድም እንዳልኳችሁ ታገለው ይገኛሉ። ፖሊስም መጥቶ ሲመረምር ቢላካ ኪችን ውስጥ እንደጠፋ እንዲሁም ልጅየው ቤድሩም በር ላይ ፊንገርፕሪንት እና ተደፍራ ስለነበር የወንድ የዘረመል ያገኛሉ። ወዲያውኑም ሀገሪቷ ውስጥ ከሚገኙ ወንጀለኞች ጋር ይሄን ዲኤንኤ ቢያመሳስሉትም ከማናቸውም ጋር ሳይመሳሰል ይቀራል። እንዲሁም ማስ ዲኤንኤ አድርገው ነበር፣ ግን ምንም አልተገኘም። አንድ ሰው የዛን ቀን ፓርቲ እንደነበር እንዲሁም ጄሰን ሳይጠራ እንደተገኘ ይናገራል። ጄሰን ማለት የልጅየው ጓደኛ ነው። ለልጅየውም ትልቅ ፍቅር ነበር የነበረው። እሷም ላይ እንደ መዥገር ሙጥኝ ቢልባትም ብቸኛ ስለነበር ልታገለው አልፈለገችም። ፖሊስም ዲኤንኤውን ሲያመሳስል አንድ ሆኖ ያገኘዋል። ጥያቄም ሲጠይቁ መጀመሪያ አካባቢ የዋሸ ቢሆንም ነገር ግን ቀስ ብሎ ነገሩን ማፍረጥ ይጀምራል። ልጅየውን ለማግኘት የሽንት ቤት መስታወት ሰብሮ እንደገባ ወደ ቤት ውስጥ እንዲሁም ቤተሰቦቿን ሆነ እሷን ሆን ብሎ ሊገላቸው እንዳልፈለገ ይናገራል። ፍርድ ቤቱም ሆን ብሎ ሊገላቸው እንዳላደረገው በመረዳት ዕድሜ ልክ እንዲሁም 35 ዓመት ይፈርድበታል።